እናንተ ጉድ ልንገራችሁ። ለቫላንታይን ቀን ለፍቅረኛሞች ቀን አዲስ ስጦታ እኮ ተሰጠ። ሙኒት ሰጣችሁ። በ4 ሰዓት ሰርጀሪ ሰጣችሁ እኮ ያንን ነገር እንደ አዲስ ከ25 ዓመት በኋላ። ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ እሙ አብዱራህማን ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አላህ አልሐምዱሊላህ ወሽክርላህ። ከእናንተስ ጋር እንዴት ናችሁ? ሁሉ ሰላም ነው? ከኔ ጋር አለሁላችሁ አልሐምዱሊላህ። እንዴት ተለመደው ለቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። የሚመቻችሁ ቪዲዮውን የምትወዱ ላይክ አድርጉ፣ የማትወዱትም ደግሞ ዲስላይክ ማድረግ ትችላላችሁ። ችግር የለውም ማለት ነው። ለሌሎች ተመልካቾች የምንዲደርስ ሼር ማድረጋችሁን እንዳትረሱ እና ዛሬ አዲስ ቪዲዮ ነው ይዤላችሁ የመጣሁት። ሙኒቴ ለባሏ በ4 ሰዓት ሰርጀሪ ከ25 ዓመት በፊት የነበረውን ልዩ ስጦታ ተሰጠ ማለት ነው። ባልዮ ተሰጠ ማለት ነው። ተሰጣላችሁ ዋሊት እንደ ሀቡ ዋሊት ነው ብራንዲ ምንድነው ምናምን እንዲያትሉ የተሰጠ የሆነ ነገር ነው። በሰርጀሪ የተሰራ ማለት ነው። ግን እኮ አይ ቴክኖሎጂ በጣም ረቋል። አይ ቴክኖሎጂ በቃ ከስጋ የተለየችን ነፍስ ብቻ ነው መስራት የቀረው እንጂ ሌላ ነገር የማይሰራ ነገር ጠይቁኝ። ቴክኖሎጂ በጣም ነው የረቀቀው። እንዴ ያም ነገር ይሰራል እንዴ? እናንተ ያም ነገር ይሰራል እንዴ? አይ ሳሪ የኔ ቢጤ እንዴ ፎቶ ነው እንዴ አላለችም? አይ የኔ ቢጤ ሳሪዬ እና ቪዲዮውን 1-2-3 ሰከንዶች አዳምጡት ማለት ነው። በጣም ነው የሚገርመኝ። እስቲ ቆይ አቡሽቱ መስሏል። ያልተለመደ ነገር አዲስ አዳምጡ። እስቲ አዳምጡ። ዋሌትና ቤልት ብራንድ አንድ አይነት ማች እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው? ሀውዬ አዳምጡ። 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ፣ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አልኩና እሺ በውስጥ ጽፍልሻለሁ። አረዚው ነገር አዎ እንደሱ ነገር ወርቆ አንድ ልጅ አይለብስም ውስጥ ማለት ነው። ዘጋሁት እንትን አትዝጊው እባክሽ ዘጋሽ። ኧረ እውነትሽን ነው ብርጅቶን፣ የእውነትሽን ነው። እኛ እንስማው እንጂ እንሙት እንዴ? ኖ ኢመራት ውስጥ ነው። ኢመራት ተጀመረ እንዴ? አሰቃዩ እናንተ አዘጋዩ ለባላንታሞች ቀን ለፍቅረኛሞች ዘንድ ከ25 ዓመት በፊት እንትን የተባለውን ያ እንትን የነበረውን እንትን አዘግታ ሰርፕራይዝ አረገችው ባሏን። ጉድ የሚዘጋል እናንተ እንዱ አያስችለኝ ብሎ ነው ይቅርታ አድርጉልኝ። ይሄ የሚዘጋል እንዴ? እኛ እኮ አንሰማው ጉድ የለንም። ሙኒቴ አለኩልሃ ይመችሽ፣ ተመችተሽኛል፣ ይመችሽ ማለት ነው። አንቺ እንደሆነ ከራስሽ እስከ ጥፍርሽ ነው አሟልቶ የሰጠሽ። እንዴ ነኢማ እኮ ነው። ኧረ ምኑን ሰጠሽ? እንትንሽ ነገር ሄዲያልሽ ነገር ልጆች ትምህርት ቤት ባስ ባይከፍሉም እዚህ ጋር ወጥተው ይሄዳሉ ነው ያለችው። እንትና ይሄን ያለችው ሜታዩ ናት። እኔ አላልኩም፣ እንዲያታነካኩኝ። ሜታዩ እንዴ 2-3 ተማሪ እኮ ተኋላሽ ላይ ተሰቅሎ መሄድ ይችላል አለቻት ማለት ነው። እንዴ አንቺ ከሀብት እስከ እንትን ነው እንዴ ሰጠሽ? ማሻአላ ብያለሁ። ደግሞ መቀኝነት እንዳይመስል ማሻአላ ብያለሁኝ። ለባለንታይኖች ቀን ሀዲያ ያንን ተሰርተሽ ሰጥተሽ ባላመሽ ለካ ይባላል። ወይ ጉድ ጉድ! ያም መሰራት ጀምሯል እናንተ። ያም ነገር ተሰራ በቃ ጉድ ያለው ገንፎ አድሮ ይፈጃላል ያገሬ ሰው። ያም ነገር ተሰራ በቃ ተሰራ። እንዳታስቡ ይሰራል በቃ ወልዲያችሁ። እውነት ቴክኖሎጂው አሁን ላይ በጣም በረቀቀበት ዘመን በጣም ነው የረቀቀው ይሄ ቴክኖሎጂ። እንደው ብቻ ነፍሳችን ከስጋችን ስትለይ ያችን ነፍስ ወደ ስጋችን መመለስ
ብቻ ነው የማይቻለው እንጂ እስካሁን ይሄ ነገር ይቻላል ሲሉ አልሰማሁም እንጂ የማይቻል ነገር የለም። ይቻላል፣ ይችላል ቴክኖሎጂ። እንዴ ሰጠሹ በ4 ሰዓት ሰርጀሪ ተሰርታ ምናምን ቆንጂት ዱብ አረገዩ ዱብ። አረ ይመችሽ ይመችሽ፣ ምንም አይደለም። እውነት ለመናገር ይመችሽ ሙኒቴ ይመችሽ። እንዲሁም ሳይሽ ስመችኛለሽ። ያው ትላንት ወዲያ ትንሽ ከፋ ብሎኛል። ቲክቶክ ላይ አይቼሽ እንደዛ ይሄንንም እንደዚህ ብለሽ ይሄንንም እንደዚህ ብለሽ ሳይሽ ከፋ ብሎኝ ነበረ። ያው እኛንም አላህ ይሰብስበን። በእርግጥ እንደዚህ ሆነን ሁላችንም መውጣታችን ሂዳያ ይስጠን ማለት ነው። ግን ደግሞ እንደዛ ከኋላሽም ብሎ ያዙኝ ልቀቁኝ፣ ኧረ ምኑን ሰጠሽ እያለ በፊትሽም ይሄን ተገልጠሽ ስናይሽ ትንሽ ቅር ብሎን ነበር። ግን በትላማ ተወሬሽ በጣም ነው ዘና ያረግሹ ማለት ነው። የቲክቶክ ውስጥ የሚኖር ማህበረሰብ ዘና አርገሽዋል። እነ ጣውላቂጥ ወይ ይበሉኝ የኔ ቪዲዮዎች ወይ ይበሉኝ በኮሜንት እነ ጣውላቂጥ። እድሜ ልካችሁን ቲክቶክ ላይ ዘጥ ትላላችሁ እንጂ አንድ ቪዲዮ እንኳን ቫይራል አይወጣላችሁም። ምን አላችሁ? ምናችሁን አይተው ቫይራል ያወጡላችኋል እናንተ? ይሄ ሰሞን እኮ አንዴ በዚህ ወሬ አንዴ በዛኛው ዲያሌ እንዲያለ ቫይራል ሆነ። ቫይራል ሚዲያው ሁሉ። ኧረ ይመችሽ ትችያለሽ። እውነት ይመችሽ።